ጥናቶችን አድርጌያለሁ አሁንም እቀጥላለሁ አማራን ከኢትዮጵያዊነት እንዴት ማውጣት ይቻላል አይ ቲንክ እስካሁን ድረስ ሳንመረምር የተቀበልነው ብዙ ነገር አለ በኢትዮጵያ በተለይ ባለፈው የ40 አመት ፖለቲካ ውስጥ አማራው ከኢትዮጵያዊነት ወይንም ከኢትዮጵያ አንፃር የሚያረጋው አንዳች ነገር የለም ወያኔ በትግሬነት ተደራጅቶ ኢትዮጵያን ሳያፈርስ አማራው በአማራነት ተደራጅቶ ኢትዮጵያን ሊያፈርስ አይችልም አማራው በየትኛው መዘኛ ከኢትዮጵያና ከኢትዮጵያዊነት አንፃር አጌነስት የሚሆንበት ምንም ነገር ሊኖር አይችልም የአማራው መደራጀት ኢትዮጵያንና ኢትዮጵያዊነትን ያደረጅ ካልሆነ በቀር ኢትዮጵያዊነትን አያፈርስም እስካሁን ድረስ ግን ስንሰማ የመጣ ነው ሲነገረን እስካሁን ድረስ የቆየው የ60ው የ70ው ትውልድ ወይንም የግራ ፖለቲካ አራማጆች ሲነግሩን የነበረው እኛም ተቀብለነው ብሬኖችድ ሆነን የመጣናው ሐሳብ ትክክል እንዳልሆነ ወጣቱም ይሄን እንዲቀበል አትሊስት ይሄ ሳይንሳዊ ነው ፕሮፌሰር መስፍን በተደጋጋሚ አማራ የለም አሉ በሚል የሚጠቀስና ብዙ ሰው የሚዋይበት ጉዳይ ነውና ከዚህ ጋር ተያይዞ ብዙ ሰው አማራ የለም የሚለው ደጋግሞ ሲያወራ ሰማለሁ ፕሮፌሰር መስፍንን ባገኛቸው እኔ የምጠይቃቸው አንድ ጥያቄ አለኝ እሳቸው ያጠኑት አማራ አለ የለም የሚለውን ከውስጥ ወደ ውጭ እንጂ ከውጭ ወደ ውስጥ አላዩ እኔ ጎጃም ነው የተወለድኩ እናቴን ብትጠይቋት ማነሽ የሚል ጥያቄ እናቴን ብትጠይቋት የተወለደችበትን አካባቢ ያደገችበትን አካባቢ ነው አገሬ የምትል ከውጭ አለ ሰው ወለጋ ያለ ትግራይ ያለ የኔን እናት እንዴት አይደንቲፋይ ያረጋታል ብትሉ አማራ ነሽ ነብይ እና ፕሮፌሰር መስፍን ያላዩት በኔ እምነት ብዬ የማስበው ከውስጥ ወደ ውጭ እንጂ ከውጭ ወደ ውስጥ የአማራን ማንነት አላዩም ይሄ ብዙ አታከራ ውስጥ አማራውን ከቶት ብዙም አማራው አማራነት እንዳይደራጅ ጎርቷል ብዬ አስባለሁ ኦፍ ኮርስ የሳቸው ጥናት ነው ግን ከላይ ወደታች አለማየታቸው ይሄን ክፍተት ፈጥሯል እና አማራው ከኢትዮጵያዊነት አንፃር የሚያቆመው ከኢትዮጵያዊነት አንፃር የሚያራምደው አንዳች ነገር እስከሌለ ድረስ አማራው በአማራነቱ ቢደራጅ ኢትዮጵያ ትጠናከራለች ከሌሎች ህዝቦች ጋር አማራው የበለጠ ለሀገሩ እንዲሰራ ያደርግ ካልሆነ በቀር አማራው በአማራነቱ መደራጀቱ ኢትዮጵያን አያፈርስም አማራው ደግሞ ይደራጅ ስንል አማራውን ከሌላው ኢትዮጵያዊ ለመለየት አማራውን ለመነጠል አይደለም ወደርንም ጠላንም የኢትዮጵያ የዛሬው ፖለቲካ የጎሳ ፖለቲካ ነው በዚህ የጎሳ ፖለቲካ ውስጥ ድምጽ የሌለው በደሉን ግፉን የሚናገርለት የሌለ ህዝብ አለ አማራው እኛ ወጣቶች የዚህ ዘመን የአማራ ወጣቶች አማራንን ስንል በፊትም የነበረውን ዛሬም ያለውን አማራውን ከሌላው ለመለየት ሳይሆን ድምጽ ለሌለው አማራ ድምጽ ለመሆን ነውና በየትኛውም ረገድ አማራው አማራ መሆኑ በአማራነት መደራጀቱ ስላማራ መታገሉ ለኢትዮጵያዊነትም ለሌሎች የኢትዮጵያ ህዝቦችም ስጋት ሊሆን አይችልም ጥያቄዎቹ ያው በተነሱት አግባብ አቶ አቻሜል ለመመለስ ሞክሯል እንግዲህ